አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ኢንሻአላህ ሸይጣን ወደ ኃጢአት ሊመራን የሚጠቀምባቸውን አስር ስልቶችን እንመረምራለን። እነዚህ ግልጽ ያልሆኑ ሐሳቦች አይደሉም። እነሱ በቀጥታ ከአላህ ቃል የተገኙ ናቸው እና እነሱን ማወቅ ራሳችንን የምንጠብቅበት አንዱ ምርጥ መንገድ ነው። ወዲያውኑ እንዝለቅ። ዘዴ 1 እንዲረሱ ማድረግ። የመጀመሪያው ዘዴ በጣም ረቂቅ ከመሆኑ የተነሳ አላህ ኃጢአትን በእውነት ሲከሰት እንኳን አንስቷል። መርሳት። ለራስህ ከጥቂት ደቂቃዎች በኋላ እጸልያለሁ ትላለህ እና በሚቀጥለው የምታውቀው ነገር ጊዜው አልፏል፣ በእውነት ረስተሃል። አላህ በቁርአኑ ላይ አንድ ባሪያ ሲረሳ ከሸይጣን ሊሆን ይችላል ይላል። ከሸይጣን በስተቀር ማንም አላስረሳኝም ሱረቱል ካፍ። ስለዚህ መርሳት ሲገባን በተለይም ስለ ጸሎት ወይም ስለ አምልኮ ልንገነዘብ ይገባናል። ምናልባት እኛ ብቻ ላይሆን ይችላል። ከዝክርነት ርቆ የሚያንሾካሽከን ሸይጣን ሊሆን ይችላል። ዘዴ 2 ደካማ አፈታዎችን መጠቀም። ሰይጣን ተጋላጭ ስትሆን ለአፈታ ይመለከታል። ፈተናን እየተወጋ ኃጢአትን እየተቃወመህ ሊሆን ይችላል እና ያኔ ሰይጣን ከዳረህ ሲገፋህ ነው። ቁርአን ሰይጣን አባታችን አደምን አለይሂ ሰላም እንዲሸራተት እንዳደረገው ይገልጻል። ሰይጣን ግን እንዲሸራተቱ አደረጋቸው። ሱረቱል በቀራ። ትዕቢት፣ ፈተና ወይም ድክመት የእርሱ ጠባቂ ሲወድቅ ሰይጣን ያጠቃል። ስለዚህ በእነዚህ ጊዜያት የበለጠ ጥንቃቄ አድርጉ። ዘዴ 3 በአንተ ላይ ቁጣን መጠቀም። ቁጣ የሰይጣን ተወዳጅ መሳሪያዎች አንዱ ነው። ትንሽ የብስጭት ብልጭታ እና በእሳቱ ላይ ነዳጅ ያፈሳል። ነቢዩላህ ሙሳ አለይሂ ሰላም በአንድ ወቅት በጣም ተናደው አንድን ሰው መተው ገደሉት። በኋላ እንዲህ አለ፣ ይህ ከሸይጣን ሥራ ነው። ሱረቱል አልቀሰስ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ቁጣ ከሸይጣን ነው። ስለዚህ በምታናደዱበት ጊዜ በተለይም ከምትወዷቸው ሰዎች ጋር አፍታ አቁም። ሰይጣን የምትጸጸትበትን ነገር እንድታደርግ እንዲያደርግህ አትፍቀድ። ዘዴ 4 ጠላትነትን መትከል እና ጥርጣሬን ሹክሹክታ። ሸይጣን ሹክሹክታ በጆሮ ሳይሆን በልብዎ ውስጥ። እነዚህ ሹክሹክታ ለመግለጽ ቁርአን በርካታ ቃላትን ይጠቀማል። አንድ ምሳሌ፣ ሸይጣን በእኔና በወንድሞቼ መካከል መጣላትን አደረገ። ሱረቱ ዩሱፍ። ጥርጣሬን፣ ምቀኝነትን፣ ጥላቻን ይተክላል። በድንገት ከምትወደው ሰው ጋር አንድ እንግዳ ነገር ይሰማሃል እና ለምን እንደሆነ እንኳን አታውቅም። ብዙውን ጊዜ ሰይጣን ነው። አስተውል። ዘዴ 5 ደረጃ በደረጃ ወደ ኃጢአት መምራት። ሰይጣን በቀጥታ ወደ ትልቅ ኃጢአት የሚጎተተው አልፎ አልፎ ነው። ይልቁንም እሱ ደረጃ በደረጃ ይመራውታል። አላህ ያስጠነቅቃል፣ የሰይጣንን ፈለግ አትከተሉ። ሱረቱ አኑር። ለምሳሌ እይታ ወደ ውይይት ይቀየራል። ወደ ስብሰባ የሚደረግ ውይይት፣ ወደ ኃጢአት የሚደረግ ስብሰባ። ሸይጣን ከገደል ላይ አይገፈውትም፣ ወደ ጫፉ ይመራውታል። ዘዴ 6 የውሸት ቃል ኪዳን ማድረግ። ሰይጣን ጣፋጭ የሚመስሉ ነገር ግን ሙሉ በሙሉ ውሸት የሆኑ ነገሮችን ቃል ገብቷል። ሸይጣን ቃል ገባላቸው፣ ሰይጣን ግን ማታለልን እንጂ ሌላን ቃል አልገባላቸውም። ሱረቱ ኒሳ። ለአዳምና ለሐዋ የዘላለም ሕይወት ቃል ገባላቸው። ገንዘባችሁን መጠበቅ ሰደቃን ከመስጠት እንደሚሻል ቃል ገብቷል። ያ ኃጢአት ደስታን ያመጣል። ሁሉም ውሸት። የአላህ ቃል ኪዳኖች ብቻ እውነት ናቸው። ዘዴ 7 መልካምን ለመከላከል ፍርሃትን ማፍራት። ሸይጣን ከመልካም ሥራ ለመከልከል ፍርሃትን ይጠቀማል። የተፈጥሮ ፍርሃት አይደለም፣ እንደ አደጋ ግን ምክንያታዊ ያልሆነ ፍርሃት። እውነትን ከተናገርክ ሰዎች ያፌዙብሃል። ሂጃብ ከለበስክ እድሎችን ታጣለህ። አላህ እንዲህ ይላል፣ ከረዳቶቹ የሚያስፈራራ ሰይጣን ብቻ ነው። ሱረቱል አሊ ኢምራን። ስለዚህ ፍርሃት አላህን ከመታዘዝ አያግድህ። ዘዴ 8 ኃጢአትን ማስዋብ። ከኃጢአቱ በፊት ሰይጣን አስደናቂ ያደርገዋል። ከኃጢአቱ በኋላ እንደ ቆሻሻ እንዲሰማው ያደርጋል። ለአዳምና ለሐዋ ዛፉ ማራኪ መስሏቸው ነበር። ዛሬም ቢሆን ኃጢአትን ሁሉ ምኞትን፣ ትዕቢትን፣ ገላጭነትን ከእውነታው የተሻለ እንዲመስል ያስውባል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዲት ሴት ከቤቷ ስትወጣ ሰይጣን በሰዎች ፊት ያስውባታል። ስለሷ አይደለም፣ የሰይጣን ማታለል ነው። ዘዴ 9 ግራ መጋባትና ትርምስ መፍጠር። ሸይጣን በግርግርና በግርግር ይበቅላል።
የአእምሮ ጭጋጋማ ሲሰማዎት በመንፈስ ሽባ ከሱ ሊሆን ይችላል። አላህ በወለድ የሚሰሩትን እንዲህ ሲል ገልጿል። ሸይጣን በመንካት ወደ እብደት እንደነዳው ቆመዋል። ሱረቱ አልበቀራ። ይህ ከጽንፎ ዋሳ ወይም ከኦሲዲ ጋር ሊዛመድ እንደሚችል ምሁራን ይናገራሉ። አንዳንድ ጊዜ ሕክምና ነው፣ አንዳንድ የመንፈሳዊ ነው። ነገር ግን ሰይጣን ግራ መጋባትን እንደ መሳሪያ ይጠቀማል። ዘዴ 10 ስለ አላህ ያለ ዕውቀት መናገር። በጣም አደገኛ ከሆኑ ስልቶች አንዱ አላህን ወክለው የሚናገሩ ማስመሰል ወይም የሚያደርጉ ሰዎችን መከተል ያለ በቂ ዕውቀት። ሰይጣን በአላህ ላይ የማታውቁትን እንድትናገሩ ያዛችኋል። ሱረቱ አልበቀራ። ፈትዋ መስጠት፣ ስለ መለኮትን መጨቃጨቅ፣ ቁርአንን መተርጎም ያለ ስኮላርሺፕ ድንቁርና ብቻ አይደለም ትዕቢት ነው እና ሰይጣን ይህንን ለማሳሳት ይጠቀምበታል። ታዲያ እንዴት እንከላከል ራሳችንን? ቁርአን መሳሪያዎቹን ይሰጠናል። ዱዓ፣ ሁሌም አላህን ጥበቃ ለመኑት። ዚክር፣ ምላስህንና ልብህን አላህን በማውሳት ይጠመዳል። ግንዛቤ፣ እነዚህን ዘዴዎች ማወቅ ብቻ ጠንካራ ያደርግሃል። ኢስቲግፋር፣ ስትንሸራተቱ ሁሌም ወደ አላህ ተመለስ። አላህ እንዲህ ይላል፣ የሸይጣን ሴራ ደካማ ነው። ሱረቱ ኒሳ። እውነተኞች ከሆነን አላህን ፈልጉ እና ንቁነን። እነዚህ ዘዴዎች አያሸንፉንም ኢንሻአላህ። አላህ ሁላችንንም ከሸይጣን ወጥመድ ይጠብቀን፣ ወደ ጽድቅም ይምራን፣ ልባችንን በእውነት ላይ ያጽናን። አሚን።